አቤት ውርደት አቤት ድፍረት አቤት የሰው ማንነትን አለማው አቤት 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 አሁን አለቃ ይሄንን ቢያይ ለጥፎ ሄዱ ሰዎች መኖራቸውን በቤት መኖራቸውን እንጃ ወይ አይ እንኳን ስራቸው ላይ በምድር ላይ መኖር እድሜያቸውን አሳጠሩ ምንድነው እንደዚህ ነው ያዙ ይልቀቁኝ ማለት ያየሁትን ብታይ ያዙ ይልቀቁኝ አይደለም ደረትን ነበር መደቀም አከዝም በል እኔ እኮ አሳምሬ አውቃለሁኝ ትንሿን ነገር እንደው ታካብዳለህ በጭቃ ላይ እኮ እንደው አቧራ እነሳ የምትል ሰው እኮ ናት በደንብ አድርጌ አሳምሬ አውቃለሁኝ እኮ አንተ ታጋንናለህ በጣም ነገሮችን እኮ ያጋነንክ እኮ ምንጯን ውቅያኖስ የምታሳክል ሰው ነህ እኮ አንተ ታጋንነዋለህ ነገሩን እንግዲያውስ እኔ ያየሁትን ነኝ እንዴ የተበደሩትን ብድር በወቅቱ ስላልመለሱ ንብረቶ ታግዷል እኮ እና ያሳብድም ምን ማሳበድ ብቻ አንተ የሰውየውን ባህሪ ያወክ ይሄን ትልቁን ነገር አሳንሰህ ትነግረኛለህ አይ ሞቷን ስትሻ ሄዳ ታሸታለች ድመት አፍንጫ ይሏል እንደ ቀላል ነገር እኮ ለጥፈው እኮ የሄዱት አይ እነዚህ ሰዎች ያቶ ክብረትን ጨካኝነት ያለማወቃቸውን አዲስ ሰራተኛ ቢሆኑ ነው ምንድነው የሚሻለን ግን አሁን እንደው አቶ ክብረትን እኮ ቢለበልቧቸው ኖሮ እንደዚህ አይነት ጨካኝና አረመኔ ሰው መሆናቸውን ቢያውቁ ኖሮ እኮ እንኳን እዚህ መተው ሊለጥፉ ከቤታቸውን ባልወጡ ነበር አቶ ክብረት ማንንም ይነግረው መጀመሪያ ይዋንታ አይደለ ራስ ተነግሯል አው አላደርኩም እንዴ ከሌላ ሰው እኮ ከሰሙ ሁለታችንንም ከስራ ነው የሚያፈናቅል አረ ይገሉናል ሁለታችንም ሄደን ስልክ ደውለን ብንነግር ይሻላል ሳይገለን ብንተርፍ ይሻላል ተው እንደው ይሻላል ሰላም ነው ሳሚ ሰላም ነው እንዴት ነህ አለን እንዴት ነው ሁሉ አሪፍ ነው ሁሉ ነገር አሪፍ ነው ያስየርክበት ነገር እንዴት ነው ተሳካ እንዴ አሪፍ ነው ባቀርነው መስመር እየሄደ ነው እንደው ወንድሜ እንደውች ነገር እንደው ተዋት በለ እምቢ አሻፈረኝ በለ በግትርነት ተቀጠልክበት አይደል ምን እያልከኝ ነው ፋይላቸው እስካሁን ድረስ ተደበስብሶ በህግ ፊት ባለመቅረቡ ይቆጨኛል እያልኩ ጭራሽ ተው ትለኛለህ እነዚህ ሰዎች እስካሁን ተጠያቂ ሳይሆኑ የቆዩት አንተ እስክትመጣ እየተጠበቀ ይመስልሃል ተው ወንድም አለ ተው ሸመነ ተው ግን ተው እንደው ለልጆች ስትል እንደው ለባለቤት ስትኖርላቸው እጃቸው ረጅም ያጠቋል በተለይ አቶ ክብረት ከባድ ሰው ይሄ ክብረት የሚባል ሰው እኮ የወሰደውን ብድር ከወሰደው ዓላማ ውጪ ማዋሉ ሳያንሰው ብድሩን መመለስ በሚገባው ሰዓት ላይ ሊመልስ ይቅርና ከፈል ሲባል የፍትህ ስርዓቱን በመጠምዘዝ ለፍትህ የቆሙትን በማሳደድ ድርብር ወንጀል የሰራ ሰው ነው እና ይሄንን ሁሉ ያወቅ ይሄን ሁሉ እየተረዳ ይሄ ሰውዬ እስካሁን በህግ ተጠያቂ ሳይሆን የቆየው ለምን ይመስልሃል እጁ ረመጥ ነው ይፋጃል
የማይገባበት ጉድጓድ የለም። አይለቅህም። ሊሆን ይችላል፣ ግን ለኔ በህግ ፊት ሁሉም ሰው እኩል ነው። ሁሉም እንስሳት እኩል ናቸው። አንዳንዶቹ ከሁሉም በላይ እኩል ናቸው ነው ያለው ጆርጅ ኦርዌል። አትሾድ። እንደ አቶ ክብረት አይነት ሰዎች ደግሞ ከሁሉም ሰው በላይ እኩል ናቸው። እሱን አብረን እናያለን። በሕይወት ካለ እናያለን። አቤት ጋሽ ክብሪት ማለታችን ጋሽ ክብረት ማስረጃነት ስለምፈልገው በጥንቃቄ ቀጥሉና አስቀምጡ። እሺ ጋሽ ክብሪት እሺ ጋሽ ክብሪት እሺ ምን አለ አስቀምጡት ነው? አስቀምጡት እሺ እዛ ውስጥ እናድርግ። ወይኔ ጉዴ ና በል ና። አቤት 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 ደግሞ እዛ ጋር ያኛውን ደግሞ አዎ ቀስ እያልክ ቀስ ቀስ በል ሰውየው እንደሆነ አስቸጋሪ ሰውየው እኔ የምለው ሳምሶን፣ አንተ ባለህበት ቢሮ ውስጥ ይሄ ድፍረት እንዴት እኔ ላይ ሊፈጸም ቻለ? ኧረ አለቃ፣ አሁን ካንተ መስማቴ ይሄ ጨለማ አይንጋልኝ። ጨለማ አይደለም ቀን ነው። እሺ ቅርታ፣ ይሄ ቀን አይንጋልኝ። ምን ሆናል አንተ? ለቀን አይንጋልኝ አይባልም። ይቅርታ፣ ምን ላድርግ? ሲጨንቀኝ ነው እኮ። እሺ ይሄ ቀን አይጨልምልኝ? ሁሉን ነገር አሁን ካንተ መስማቴ በእውነት ከተበደርኩት ገንዘብ ላይ እፍታውን የወሰድከው እኮ እንዲህ አይነት ጉዳዮች በአይነ ቁራኛ እንድትከታተልልኝ ነበር። እኔ ፊልድ እግሬ ሲወጣ ጠብቀው እንጂ እኔ ብኖር ይሄ ነገር አይፈጸምም ነበር። ይሄ ጨለማ አይንጋልኝ። እንዴት እኔ ላይ? እኔም ገርሞኛል አለቃ። አንተ እኮ ማለት የሀገር እድገት ሞተር፣ የልማት ማፋጠኛ ጄኔሬተር እኮ ማለት ነው። ግን አሁን ያው ምንድን ነው መፍትሄው? ነው ከባለሙያዎች ጋር ትከሻ ለትከሻ ሳንለካካ አንተ በቀጥታ ሄደ አለቃውን አነጋግር። አለቃውን ቢቢልስ? አለቃውን ቢ ካለ ደግሞ አለቃው ጋር እንሄዳለና። ያኛውም አለቃም ቢቢል ማለቴ እርግጣው ልክ እኮ ነህ። ወደ አለቃው እንሄዳለን፣ እሱም ቢቢል ወደ እሱ ደግሞ አለቃ እንሄዳለን። በቃ ካለቃ ወደ አለቃ አበቃ። እንዴ የሚገርም ሀሳብ ነው ያወጣው። ይህን ጉዳይ በቀጥታ የያዘው ማን ነው? ይሄ ሸለመኗ እንደ ቁንጫ ሰው አናት ላይ ፊት የሚል አባደፋር። ፎቶ አለህ? አዎ። ዛሬ ማታ እንደምንም ብለህ ቀጥረህ አገኘው።
ወይኔ ጉዲ! የምን ጉድ ነው? ምን አይተህ ነው ወይኔ ጉድ የምትለው? ሰዓቴን ሳየው ለካ ሰዓቱ መሽቷል። እንደሱ አትልም እንዴ? እኔ ደግሞ ምን አይተው ነው ብዬ ተመስገን። እኔ የምልህ ለምን በራይድ አንሄድም? አንተን ወደ ቤት ሸኝቼ እኔም በዛው ወደ ቤት እገባለሁ። ምን አየሩም አሪፍ ነው፣ መንገዱም ሄዱብኝ ወክ አድርጉብኝ ይላል። ትንሽ ወክ አድርገን ራይድ እንጠራለን። ይሻላል ብለህ ነው? አዎ ምን ችግር አለ? እዛ ካልክ ይሁን። እሺ ምን ነው ተጨናነቅ? ሰላም አይደለም? አይ ሰላም ነው። እንደው ከልጅነቴ ጀምሮ የጨለማ ፎቢያ ስላለብኝ ለዚያ ነው። የጨለማ ፎቢያ ካለብህ ታዲያ ለምንድን ነው ቅድም በራይድ ወደ ቤታችን አንሄድ? እኔ የጨለማ ፎቢያ አለብኝ አልኩ እንጂ የሰፈር ፎቢያ አለብኝ አልኩ እንዴ? አልገባኝም። በራይድ ብንሄድ በአይሮፕላን እዚህም ሰፈር ጨለማ እኛም ሰፈር ጨለማ እናውጣለን። እኔ ምነው አንተ ግን የምን ፎቢያ አለብህ? ፎቢያ እንኳን አይደለም፣ ግን የልብ ጓደኛ መስለው ነፍሴን አሳልፈው የሚሰጡ ሰዎች ነፍሴን ይሸቅቋታል። ምን እያልክ ነው? አይ ማለት ምን የሰማው ነገር አለ ያየኸው? አልገባኝ። አንተንማ ምን በወጣኝ ጓዴ፣ ሌሎችን አልኩ እንጂ እንደሱ ነው የሚባለው። በነገራችን ላይ ይሄ መንገድ በጣም ረጅም ነው። ለምን በአቋራጭ ውስጥ ነው አንሄድም እንዴ? ቅድም ጨለማ ፎቢያ አለብኝ አላልኩም እንዴ? አሪያ ብርሃን ካለው ጨለማ አንደኛውን የጨላለመው ጨለማ ይሻለኛል። እኔ ደግሞ ምን ያደርገኛል ወይስ ምን ያስደርገኛል ብለህ አስበህ ነው ብዬ እኮ። የጨለማ ፎቢያ አለብኝ ብለህ ሌላ ጨለማ መምረጥ ገርሞኝ ነው እንጂ ሌላማ ምን አስባለሁ። እንደተመቸህ እንግዲህ ሜዳውን ፈረሱም ያውልህ የሚገባውን ነገር ትፈጽማለህ። ይሻላል። ቆይ ደግሞ አብሬል ልምጣና ማን እንደሆንኩ እንዲያውቅ ኑዛዜውን እቀበለዋለሁ። ና እንሂድ። ወይኔ ተበላው፣ ተበልቻለሁ። የላችሁማ አግተን እናስወግደዋለን አልነበር እንዴ ያሉት? እንዴ እነዚህ ሰዎች ከሩቅ ምን አድርገውት ነው እንደዚህ ጨርቁን ጥሉብን ያለው እንዳበደ ሰው? መጨረሻውን አለቃ ምንም አልነገርኩትም። አንተ ካልነገርከው ታዲያ እንዴት ድንገት ጮሆ ሮጦ አመለጠን? አንተ ቀጣፊ ውሸት! ኧረ በዛ! ኧረ እኔ እኮ እንደው እናንተ እኮ ነው ያላችሁት እኮ ነው የመሰለኝ። ይህችን ይወዳል ክብረት ጭራሽ በእጄ ውስጥ የገባውን አይጥ ነው እኔ የምለቀው በለው። ድንገት እኮ ነው ከአጠገቤ ብን ብሎ የሮጠው። እኔ የማውቀው ነገር የለም አለቃ። የዚህ ሰውዬ ለአንድ ቀን መኖር ምን ያህል ችግር እንደሚፈጥርብን እያወቅ እንዴት ታስመልጠዋለህ? እኔ እንደውም እኮ እናንተ እንትን ያላችሁት ነው የመሰለኝ። እኔ የማውቀው ነገር የለም። እኔ ላይ ተጨማሪ ስራ ጨመርክብኝ እንጂ ዛሬ አመለጠ ማለት ነገ በህይወት ይኖራታል ማለት አይደለም በለው። የሚገርም ነው። ዘንድሮ ማንን ማመን እንዳለብኝ ግራ ግብት ነው ያለኝ። ፈጣሪ ትረፍ ሲለኝ ስልኬን እዛ ሆቴል ውስጥ ባረሳኩ ይሄኔ በህይወት አታገኘኝም ነበር።
የሚገርመው ስልክን የረሳበት ሳይሆን መርሳትን ያስታወስክበት ቅስፈት እኮ ነው። ፈጣሪ ትረት ሲለኝ። ለማንኛውም ሳምሶን የሆነውን በሙሉ እንዳወቅ ፈጽሞ ማወቅ የለበትም። ለተጨማሪ መረጃዎች ሊያግዘን ስለሚችል ወንጀለኛውን በቁጥጥር ስር ለማድረግ በምንሄድበት መንገድ ወደ አቅጣጫው ሊመራን ይችላል። አዎ እኔም ልክ እንዳንተ ላደርግ ነው የፈለግኩት። የሆዴን በሆዴ ይዤ ሳምሶንን ከበፊቱ የበለጠ ጓደኛ ያደርገዋለሁ። ጥሩ ዘይዳል። በተረፈ የእውነት መንገድ ረዥም ነው። ወደ ስኬት ለመቅረብ ፈተናዎች ቢጸኑም እንዳትቁ። እንዴ ስማ፣ እኔ ብተዋቸውስ እነሱ መች ይለቁኛል? ከዚህ በኋላማ ነገሩን ከፍጻሜ ሳላደርስ ምንም አይነት እንቅልፍ አይኖረኝም። በጣም ጥሩ። ለማንኛውም በሚያስፈልገው ነገር ሁሉ ከጎን ነን። አመሰግናለሁ። ጥሩ፣ መልካም ጊዜ። ዋንጉል 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 ጉዴ ዋንጉል ኧረ ጉዴ ኧረ ጉዴ ኧረ ዋንጉል የለም። ወይኔ ወይኔ አደንዝዞኝ እሱን ገሎት ሄዷል ማለት ነው። ወይኔ ወረቀቱን ይዘውት ሄዷል እኮ። ወይኔ እንዴት ልሆን ነው? ምን ውስጥ ልገባ ነው? ወይኔ ጉዴ ወይኔ ጉዴ ወይኔ ምነው እኔንም አብሮ በገደለኝ። አቶ ክብረትማ ይሄንን ካወቀ ወይኔ አለቀልኝ ማለት ነው። በክብሪት አቀጣጥሎ የሚጨርሰኝ። አይ ቆይ ከዛ በፊት ወይ እስኪ ልደውልና ጉዴን ልወቀው። ወይኔ ጉዴ የደወሉላቸው ደንበኛ ቴሌፎን የጊዜው ጥሪ አይቀበሉም። የደወሉላቸው ደንበኛ ጥሪ አይቀበሉም። አይ አምላኬ ሆይ አይ እየተገባለሁ። አምላኬ አንተ ነፍሴን ተቀበላት ተቀበላት። እንዴት ሆናለሁ ታዲያ? ውይ ውይ ምን ሆንክብኝ ወንድሜ? ግን ወንድሜ ክንዴን ሳልንተራስ ማስገድል ይመስላል? ወንድሜ አለኝታዬ ስለ እንዴት ብታስብ? ይቅርታ አድርግልኝ ወንድሜ፣ ድንገት እኮ ነው ያየሁት። መኪና ውስጥ ሆኖ ነው ያየኸው ወይስ በእግሩ ሲሄድ? ስለምንድን ነው የምታወራው? ምንድን ነው የተፈጠረው? ቆይ ምን ሆነሃል? አሁን በድንገት ነው ያየሁት እያልከኝ እዚሁ በዚሁ ትክደኛለህ? እኔ እኮ ስልኬን ኪሴ ውስጥ አለመኖሩን አየሁት እኮ ነው ያልኩህ። የምን ስልክ ነው የምታወራው? ድንገት ኪሴን ስዳበስ እኮ ኪሴ ውስጥ የለም። በቃ ሰው ሳያነሳው ለመድረስ ድንገት ትቼ እኮ ነው ፈትለክ ብዬ የሮጥኩት። ስልክ? አዎ ስልኬን ይዤ ስመለስ ደግሞ አንተ ቦታው ላይ አልነበርክም። እኔ እኮ ደግሞ እኮ እንዴ ብቻህን ስትሮጥ እኮ እንዴ ወንድሜ ምን ሆኗል ብዬ እኮ አንተን ስከተል እኮ ገደል ውስጥ ልቅ ብዬ ገባሁት። ገደል ውስጥ ወደክ? አዎ እኔን ወንድሜ እኔን ጠላት
ይሄ ደግሞ የተራዘመለት ብድር የመክፈያ ጊዜው ሲደርስ ከውስጥም ከውጭም የሰዎችን አፍ በገንዘብ በመዝጋት ከሰርኩ ብሎ የተዘጋው ድርጅት ፋይል ነው። እውነቱም ቢሆንስ? ወረቀት ላይ እውነት እንዲመስል ሆኖ ቢቀርብም ከ4 ወር በፊት አቶ ክብረት እዚህ ጋዜጣ ላይ የሰጠውን ቃለ ምልልስ ተመልከተው። የድርጅታችን የ9 ወር ገቢ ካለፈው ዓመት ጋር ሲነጻጸር በ2 እጥፍ ላቅ ያለ ነው ይላል። ይህ በተባለ በ3 ወር ውስጥ ደግሞ ድርጅቱ የሰራተኛ ደሞዝ መክፈል አቅቶት ተዘጋ ተባለና ፋይሉም የሚጠይቁ አንደበቶችም እንዲዘጉ መሯሯጥ ያዙ። የሚገርም ነገር ነው። እዳውን ያለበትን ብድር አለመክፈል በራሱ ከባድ ወንጀል ሆኖ ሳለ ከባልደረቦቻችን የቻለውን በጉቦ ሐቀኛ የሆኑትን ደግሞ ነፍስ ለማጥፋት መሯሯጥ እኮ ነው የበለጠ የሚያስገርመው። አንዴ ስህተት ውስጥ እስከ አንገቱ የተዘፈቀ ሰው ከስህተቱ ለመውጣት ሌላ ስህተት መስራቱ የተለመደ ነው። የተለመደው መንገድ በተለመደ ቁጥር እውነት ለሐሰት መንገድ እየለቀቀች ለእውነት የሚቆሙ ከጎናቸው ሰው እያጡ እየሸሹ ስለሚሄዱ ነገ ከዛሬ የበለጠ ስለሚሆን ሁሉም ሰው በሕግ ፊት እኩል እንደሆነ በተግባር ማሳየት መቻል አለብን። አይዞህ፣ በእኛ በኩል ሁሉንም ድጋፍ እናደርጋለን። መረጃዎቹንም በመሰብሰብ ሆነ የእናንተን ሰራተኞች በመጠበቅ ከወዲሁ ግዴታችን እንወጣለን። ጥሩ፣ መረጃዎቹን በደንብ ተመልከታቸውና ትሰጠኛለህ። ስለሱ አትጨነቅ። አሁን መረጃዎቹ አስተማማኝ ሰው እጅ ላይ ነው ያሉት። መልካም ቀን ይሁንልህ። መልካም። ለካ ስልኩን ረስቶ ነው እንደዚህ ሮጠ። አይደንቅህም አለቃ? እኔ እኮ የምለው ነው ስልኩን ረስቶ እንደዚህ ሮጠ። እንደኔ ፋብሪካውን ረስቶ ቢያውቅ እንዴት ሊሮጥ ነው? አለቃ ድንቄን ፋብሪካ አረፍቶ እኮ የመጣው ስልክ የረባ ቢሆን አይገርምኝም ነበር። እኔ እኮ አንተ ያስመለጥከው መስሎኝ እንደው በብስጭት አሰቃየው። እኔ ድንገት ዞር ስል ሽው ብሏል። ይሄ ጨለማ ይንጋልኝ ማለት ይሄ ቀን አይጨልምልኝ አለቃ። ከጎኔ እንደ ሽው ዞር ስል የለም። አቤት አሯሯጥ! ለሀገሩ እንደዚህ ቢሮጥ አለቃ ሙት ኢትዮጵያን ወርቅ በወርቅ ያረጋት ነበር። ግን እየተከታተልነው እንደነበር አላወቀም አይደል? እሱቴ ኦሮ አለቃ ስልክ ውስጥ እኮ ሲሙን ሳይሆን ነፍሱን የረሳው ይመስለው። ዋናውን ጉዳይ የሚይዘው አቶ ሸለማ ይባላል። ሸለማ ማለት ይሄ ነው። ከሱ ጋርም ነው በጋራ ምሰሪው። ሚስጥር ይጠበቅ፣ ለእውነታም ታመኝ፣ ለቃል ኪዳንሽም ጽኚ። እንዴ ሰው በግድ ሞቱን እንዲህ ይናፍቃል? የምን ሞት እንዴ አለቃ? አሁን በጎ ነገር ተጫውተን ሞትን ምን አመጣው? ያንን የሞት ትራፊ ዛሬ ማታ ለራት ቅጠረውና አገኘው። አይመቸኝም ቢለኝስ? ለምንድን ነው አይመቸኝም የሚለው? ያው ድንገት ለጥንቃቄ ብዬ ነው። ለራት ካልመጣ ለቀብር መምጣቱ አይቀርም። ማለት የማን ቀብር? ደውለህ ቅጠረው። ካልመጣ ለቀብር ሲመጣ አንድ ጉድጓድ ውስጥ አብሬ ቀብራችኋለሁ። ዛሬ ማታ ለራት ቅጠረውና አገኘው። አይመቸኝም ቢለኝስ? ለምንድን ነው አይመቸኝም የሚለው? ያው ድንገት ለጥንቃቄ ብዬ ነው። ለራት ካልመጣ ለቀብር መምጣቱ አይቀርም። ማለት የማን ቀብር? ደውለህ ቅጠረው። ካልመጣ ለቀብር ሲመጣ አንድ ጉድጓድ ውስጥ አብሬ ቀብራችኋለሁ። ሄሎ ሄሎ፣ ልጃችን እንዴት ነች? ኧረ ብሶባታል። የሚይዘው የምጨብጠው ባጣ ነው የደወልኩልህ።
አይዞሽ፣ ይሄን ስብሰባ እንደጨረስኩኝ እመጣለሁ። ፈጣሪም ጨከነብን። ተይ፣ እንደሱ አይባልም። የፈጣሪ ታምር መች እንደሚሆን አይታወቅም። ልጄ ከሞተሽ በኋላ ምን ሊያደርግልኝ? እሺ በቃ መጣሁ፣ ተረጋጊ። በሞትና በህይወት መካከል ያለች ልጅ ታቅፌ እንዴት ነው የምረጋጋው? ግን አንተ ምን አይነት ጨካኝና አረመኔ ሰው ነህ? እኔም አንተን ሰው ነህ ብዬ መደወል። ሁሌ ተረጋጊ ነው፣ ሁሌ ተስፋ ብቻ ነው። ያለንበት ችግርና ፈተና ይገባኛል። ሄሎ ፈረንሳይ። ሌላስ ምን አዲስ ነገር አለ? አለቃዬ አቶ ረታ ከሚባለው የነ ሳምሶን አለቃ ጋር ዛሬም በስልክ ሲያወሩ ነበር። ስለ እኔ ነው የሚያወሩት ይመስለኛል። ምንድን ይመስለኛል ማለት? የፈለገውን ያህል ሀብት የፈለገውን ያህል ኔትወርክ ቢኖረው ማንም ሰው ከህግ በላይ መሆን አይችልም። ብድሩን በወቅቱ መክፈል ሲያቅተው ጭራሽ ለምን ክፈል ተብዬ ተጠየቅኩ ብሎ ሰዎቹን እስከ መቼ ነው ሲያሳደዳቸው የሚዘልቀው? ምናምን እያሉ ሲያወሩ ስለ እርሶ ነው ብዬ ገመጥኩ። ማንም ሰው ከህግ በላይ መሆን አይችልም አሉ? አዎ። ታያቸው፣ ሁሉም በህግ ፊት እኩል ነው። የሁሌ የዘውትር መዝሙራቸው ነው። ግን አንድ ቀን ተሳክቶላቸው አያውቅም። ጋሼ ከእርሶ ባላቅም የአሁኑ ግን አያያዛቸው ጫን ያለ ይመስለኛል። አይዞሽ አትስኪ። እኔም ጉዳዩ ጫን እንዳለ ተረድቼው ጫን አድርጌ ነው ያዝኩት። ሌላው ደግሞ ያልነገርኩት የኛ አለቃ አቶ ነጉ ከአንድ በጣም ወሳኝ ሰው ጋር ቀጠሮ ይዘዋል። ማን እንደሆነ ደርሰሽበታል? ስገምት ያለቃ ይመስለኛል። አወቅኩት። ከእውነቱ ጋር ነው? አቶ እውነቱ። መቼ እንደተቀጣጠሩ አውቀሻል? ነገ ምሳ ሰዓት አካባቢ ነው ሲባባሉ የሰማሁት። ጠቃሚ መረጃ ነው። ከዚህ በፊትም በሚቀርባቸው ሰዎች ለበዓል እያልኩ ስልክለት አሻፈሬም ብሎ መልሶልኛል። እንደሰማሁት እውነቱ እንደ ስሙ እውነተኛ ለመሆን የሚፈልግ ግትር ሰው መሰለኝ። አሁን እንኳን ከድሮ ጥንካሬው ጋር አብሮ አይመስለኝም። እንዴት? ብቸኛ ሴት ልጁ ታማ ለሕክምና ወደ ውጭ ሀገር ሄዳ መታከም አለባት ተብሏል። ሰማዩ ተደፍቶበታል። ከሚገባው በላይ ጭንቀት ውስጥ ነው። እሱንማ ሰምቼ ለልጅ መታከሚያ የሆነ ብዬ ቼክ ብሰጠው ይሄ የነገ ወጥመድህን የሆነውን ቼክህን ከምቀበል ኮቴን አንጥፌ ብለምን ይሻለኛል ብሎ እኮ መለሰ። የልጅህን መታመም ስሰማ በእውነቱ ልቤ በጣም ነው የተነካው። ለመልካም ምኞት እጅግ በጣም አመሰግናለሁ። አይ ምንም አይደለም። ቆይ የፈለከውን ያህል ጻፍና ውሰደው። ይቅርታ አያስፈልግም። ግድ የለህም። ልጅን ታሳክምበትና ቀስ ብለህ ትመልስልኛለህ። ኧረ እኔ ይሄን ያህል ብር የመክፈል አቅሙም የለኝም። እርግጥ ነው ብር የለህም፣ ግን ብር ባይኖርህም ስልጣንን ተጠቅመህ እኔ ላይ የተነሱትን ክሶች፣ ችግሮች ሁሉ ካስወገድክልኝ እኔ ደግሞ ብድሩን እሰርዝልሃለሁ። የልጄን ህመም ተንተርሰ በእኔ ለመጠቀም ነው እዚህ ድረስ የመጣው? ሰውዬ ያዝ፣ እሺ ውጣልኝ። ግድ የለህም፣ ጻፍና ውሰድ። ልጅን አሳክምበት። ውጣልኝ አልክ፣ በቃ ውጣልኝ። አቶ ክብረት ከእርሶ ባላቅም ግን ያካሄድ ችግር ያለ ይመስለኛል። ያካሄድ ችግር ስትይ? ጅብን ሲወጉት አህያን ተጠግቶ ነው የሚባለውን ተረት መተግበር ጥሩ መላ ይመስለኛል። እስቲ ዘርዘር አድርጊው። በልጃቸው ህመም ምክንያት አቶ እውነቱ ከባለቤታቸው ጋር ግጭት ውስጥ ስለገቡ ባለቤታቸው በዚህ ሰዓት ገንዘብ የሚሰጣት ሰው ካገኘች ከሰይጣንም የምትቀበልበት ደረጃ ላይ ስለደረሰች አቶ እውነቱን በሷ ምክንያት ማጥመድ እንችላለን። ለዚህ ወርቅ ሀሳብ ተጨማሪ ክፍያ ይኖርሻል። ልክ ነሽ። ጥሩ ሀሳብ ነው። ስሜት ጥሩ አይደለም። ባዩን ግባና ረፍት አድርግ። ስብሰባውን ለሌላ ጊዜ እናዙሮ። እንግዶች ቀጥረን፣ በዛ ላይ ደግሞ ልጁ ምርመራው ምን ላይ እንደደረሰ ባጭሩ ሰምተን እንሄዳለን። እኔ የምልህ የልጁ ስም ማን ነው? ሸለማ ይባላል።
ይገርማል። እንዴት ያለ ባለሙያ መሰለ። አይ እነ ክብረትን አላወቃቸው። በዛም በዚህም ብለው በጥቅም እንዳይደልሉት መጠንቀቅ አለበት። በሱ ምንም ስጋት አይግባ። እናንተ ከኔ ጋር ተባበሩ እንጂ አቶ ክብረትንና ግብረ አበሮቹን በሕግ ፊት አቁሜ ብሞት እንኳን አይቆጨኝም ብሎ ቆርጦ የተነሳ ሰው። እስቲ እንዴ ግቡ እህቴ ይቅርታ አድርግልኝ። ቅድም ስቅስቅ ብለሽ እያለቀሽ አይቼ ነው የተከተልኩሽ። ወይ አለቀስኩኝ እንዴ? አልታወቀኝም። ለቅሶሽ በጣም ነው እኔን የሚያሳዝነኝ። ምን ገጥሞሽ ነው? ይቅረብሽ። ጉዳዩ ረዥምና ውስብስብ ነው። ግድ የለሽም ንገሪኝ። ፈጣሪ በምክንያት ይሆናል ያገናኘን። አይዞሽ፣ አንድ ልክ እንዳንቺ የተቸገሩትን መርዳት የሚፈልግ አንድ የቅርብ ዘመድ የሆነ ሰው አለ። ችግርሽን ነግረውና ለልጅሽ ሕክምና የሚሆን ከቻለ ሙሉውን ካልቻለም ቢያንስ የቻለውን ያክል እንዲረዳሽ። እኔ በዚህ ሰዓት ቀልድ አልወድም። በችግሬም የሚቀልድ ሰው አልፈልግም። ኧረ የምን ቀልድ! እንደውም አሁን ብንሄድ ቢሮ እናገኘዋለን። ልመንሽ? ፈጣሪ ሳንቀጣጠር አገናኝቶን ነይ እንሂድ። አንቺ ድንገት መሰለሽ እንጂ እሱ አስቦ አልሞ አቅዶ እኮ ነው አንቺን ያገኘሽ። ቢሆንም እሱ የአምላክ ስጦታዬ ነው። ለኔ ቼክ እጅ መንሻ ሰጥቶ ስልጣኔን ተጠቅሜ ወንጀሉን እንድደብቅለት ይፈልጋል። ልጄን ለማሳከም ብር የሰጠኝ ሰው እኮ ነው።
ወደህ ነው የፈለገውን ታደርጋለህ። ቼኩ ሲሰጥሽ እኮ ፎቶ አንስቶ ልኮልኛል። እሳይ ደግ አረገ። እንኳን ለጭንቀቴ ብቻ ደረሰልኝ። አይደለም ፎቶ ማንሳት፣ ፎቶዬን በባነር አድርጎ በየአደባባዩ ቢለጥፈው እንኳን ግድ አይሰጠኝም። ወይ ጣጣ! እባክሽ መልሽለት። ብሩን ልመልስለት? ሌላ ተጨማሪ ሊሰጠኝ ተቀጣጥረናል። ዛሬ ሄጄ አመጣለሁ። እኔ የምልህ ግን አንተ ይህንን ንጹህ ሰው አይደለም ወንጀል ግደል ቢልህ እንኳን ትገድላለህ። አላደርገውም። አታደርገውም? ካላደረግከው ይችን አንድ ልጄን እንደገደልካት ነው የምቆጥረው። አንቺ እኮ ሰውዬውን አላወቅሽውም። ክብረት ማለት እኮ ምንም ይሁን እሱ ነው በችግራችን የደረሰልን። ትሰማኛለህ? የምልህን የማታደርግ ከሆነ ትዳርህም ያበቃለታል። እንለያያለን። ወይኔ ልጄ፣ ወይኔ ልጄ፣ ምን ላድርግሽ? ወይኔ ልጄ። ምንድን ነው የማየው? የእውነቱ ባለቤት ከአቶ ክብረት ጉቦ ስትቀበል የሚያሳይ ነው። ሌላ ምን ሊሆን ይችላል? እውነቱ? አዎ እውነቱ፣ ያለ እውነት የቆመ የምትለው እውነቱ። ማንን ነው ማመን የሚቻለው? ከማንስ ጋር ነው መስራት የሚቻለው? ሁሉም ሰው እንደ እውነቱ ነው ማለት አይቻልም። አይዞህ፣ እኛም አለን። ደሞ ሲደውል አያፍርም? እንደለመደው ሀቅ፣ ፍትህ፣ እውነት እያለ ሊያጃጅለን እኮ ነው። እንደዚህ አይነቱ ሰው በጊዜ ካልተነገረው በኋላ አደጋው ብዙ ነው። እንዲሁም ፎቶ ላኪልኝ፣ እልክልሃለሁ። እኔ የምልህ አንተ የምትለኝ አቶ በእውነቱን ታውቀዋለህ? በመጠኑ። ምን አይነት ሰው? ያው እንደ ስሙ እውነተኛ ሰው ነው። ባለቤቱን ውስጥ ታውቃታለህ? አዎ፣ አልፎ አልፎ ቤታቸው ሄዳለሁ። ግን ምን ነው ሰው ማመን ቀበሮ ሆኗለች። ቀበሮ ምንድን ነው ወዲያ የሆነ ውስብስብ ነገር የምታወራው? እንዲህ የምን ፎቶ ነው? የአቶ እውነቱ ባለቤት ከአቶ ክብረት ጉቦ ስትቀበል በልህ እንዲህ ቆይ ዮዲት፣ እኔ የምልሽ ቆይ ይሄ ፎቶ እንዴት አንቺ ጋር ሊገባ ቻለ? ዋና ስራዋ መረጃ መሰብሰብን የሆነችን ሴት መረጃ ከየት አመጣሽ ተብሎ ይጠየቃል። ያውም ከእንዳንተ አይነት መረጃ ከሚያቅሰው። ቆይ አቶ ክብረት ይሄንን ፎቶ እንዴት ሊሰጥሽ ቻለ? ስታስበው አቶ ክብረት ጋር መረጃ ለመሰብሰብ ተመድቤ ከአቶ ክብረት እጅ መረጃ መቀበል መፍሱዝ እመስልሃለሁ? ቀሽም እኔ እኮ ፎቶሾፕ ነው ብለህ ታረጋጋኛለህ ብዬ እኮ ነበር የደወልኩት። ምን ነው በሆነ እና ምን ተሻለ? ውስጣችንን በደንብ እስክናጠራ ድረስ ለጊዜው አቶ ክብረት ላይ የጀመርነው ምርመራ ይኸውልህ፣ እንኳን ማዕከላችን እንደዚህ አይነት ሰው ኖሮ ቀርቶ አቶ ክብረት ራሱ ከባድ ሰው ስለሆነ በቃ ምርመራችንን ማቆም ነው ያለብን። አዎ እንደሱ ነው የሚሻለው። የሚገርም ነበር።
በአንድ ቼክ እኮ ነው ብትንትናቸውን ያወጣናቸው። ከዚህ በኋላማ በመካከላቸው መተማመን ስለጠፋ በጋራ የሚሰሩ አይመስለኝም። እንደ ባቢሎን ግንብ ነው ቋንቋቸውን የደበላለቅንባቸው። ሸለመ ፎቶውን ሳሳየው ሚስቱን ከሌላ ወንድ ጋር አያት ደንግጦ የኔ አለቃስ ብትል ፎቶውን ሳሳየው ፌንት ሰርቶ ውሃ ረጭቼው ነው። ወይ ዛሬ ሰራንላቸው፣ ሰርተንላቸው። በእናታችሁ ጠጡ፣ በእናታችሁ። ሄሎ፣ ዌልካም ዌልካም። በመጨረሻም ታገልኩ ግን አልቻልኩም። አይ ቀድሞም ነግሬ ነበር። በዚህ ስራ አሸናፊና ተሸናፊ መሸናነፍ የሚባል ነገር የለም። ዊን ዊን ነው። ብትዘገይም እንኳን ደህና መጣህ። በልጄ ጤናና በትዳር የመጣብኝ እናም ይኸው ሰተት ብዬ ቤት ድረስ መጣሁ። በእውነት ደስ የሚል ዜና ነው። ከዚህ በኋላ አንድ ቲም ሆነን እንሰራለን። አሁንማ ከአንተ ጋር ከመስራት ውጭ ምን አማራጭ አለኝ? የቼኩ ፎቶ የሥራ ባልደረቦቼ እጅ ገብቶ ይኸው አይን ላፈር ብለውኛል። አይዞህ፣ ሁለታችን ተጣምረን እነሱ ይከብዱናል ብለህ ነው? እውነትን? በነገር ላይ ባለቤት የምትታቀሪውን ክፍያ ወስዳለች። እሺ፣ አሁን ከኔ ምንድን ነው የምትፈልገው? የምፈልገው ያው ባለፈው የነገርኩህ ስልጣንህን የሚፈቅደውንና በስልጣንህ ባለው ተሰሚነት ተጠቅመህ እኔ ላይ የተደረደሩ ክሶችን የውሃ ሽታ ሆነው እንዲቀሩ ማድረግ ነው። እችላለሁ፣ ግን እኔም ከአንተ አንድ ነገር እፈልጋለሁ። አያሳስብህ። ገንዘብ ከሆነ አያሳስብህ። ገንዘብ አይደለም። ይኸውልህ የምሰራውን ስራና በዙሪያ ያሉ ሰዎችን ለመምረጥ ያመቸኝ ዘንድ የሰራቸውን ወንጀሎች ሁሉ ይዘልኝ እንድትመጣልኝ እፈልጋለሁ። እሱማ የግድ ነው። ይህን ካላደረኩማ በሽታውን ደብቄ አክሙኝ ማለት ነው። ጥሩ። ከስራ ሰዓት ውጪ ከአስፈላጊ ዶክመንቶች ጋር እኔ ቢሮ እንገናኝ። እችላለሁ። ለሚስጥራዊነቱ ሲባል ሌላ ሰው ባታስከትል ደስ ይለኛል። ክብሪት እኮ ነኝ። ከማን ጋር የት መሄድ እንዳለብኝ ጠንቅቄ ያውቃለሁ። ጥሩ። እሺ። ይሄ ብድሩን ላለመመለስ ብዬ ድርጅቱ ከስሯል የሚል ያቀረብኩት ሰነድ ነው። ይሄ ደግሞ የወሰደውን ብር ከወሰደው ዓላማ ውጪ ነው ያዋለው በሚል የቀረበብኝ ክስ ነው። ክሱ ግን እውነት ነው አይደል? አዎ፣ እኔ እኮ ተበድሬ ለተበደርኩበት ዓላማ ውዬ አላውቅም። እኔ ምለው እንዲሁ ወንጀሉ ግን አልመሰለኝም። ገና ምኑን ሰማህና? በጣም ብዙ ክስ እኮ ነው ያለው። እያንዳንዱን ነገር በሚገባ አስወግደህልኝ ደግሞ የሰጠውን ብድር በሙሉ አጸለዋለሁ። እንዴት እዚህ መሆናችንን አወቃችሁ? ደግሞስ ሁለታችሁ ተጣልታችሁ አልነበረም እንዴ? እዚህ መሆንንማ ወፏ ነገረችን። ይህ ፎቶ ትመለከተዋል። በፎቶ የተጀመረው ችግር በፎቶ ተፈቷል። እድሜ ለፎቶ አንሶቹ ለነ ፓፒዮ። ቆይ ከይቅርታ ጋር ለጥያቄ ስለሚፈለግ ወደ ፖሊስ ጣቢያ ነው የምንሄደው።
ድፍረት! አቤት የሰው ማንነትን አለማወቅ! አቤት 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 አቤት! አሁን አለቃ ይሄንን ቢያይ ለጥፎ ሄዱ ሰዎች መኖራቸውን በየት መኖራቸውን እንጃ። ወይኔ 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 ወይኔ! አይ እንኳን ስራቸው ላይ በምድር ላይ መኖር እድሜያቸውን አሳጠሩ። ምንድን ነው እንደዚህ ነው? ያዙ ይልቀቁኝ ማለት ያየሁትን ብታይ ያዙ ይልቀቁኝ አይደለም ደረትን ነበር የምትደቀው። እባክህ ዝም በል። እኔ እኮ አሳምሬ አውቃለሁኝ። ትንሿን ነገር እንደው ታካብዳለህ። በጭቃ ላይ እኮ እንደው አቧራ ይነሳ የምትል ሰው እኮ ነህ። በደንብ አድርጌ አሳምሬ አውቃለሁኝ እኮ አንተ ታጋንናለህ። በጣም 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 ነገሮችን እኮ እያጋነንክ እኮ ምንጯን ውቅያኖስ የምታሳክል ሰው ነህ እኮ አንተ። ታጋንነዋለህ ነገሩን። እንግዲያውስ እኔ ያየሁትን ነን ነን እንዴ የተበደሩትን ብድር በወቅቱ ስላልመለሱ ንብረቶ ታግዷል እኮ። እና ያሳብድም ምን ማሳበድ ብቻ አንተ የሰውየውን ባህር እያወቅህ ይህን ትልቁን ነገር አሳንሰህ ትነግረኛለህ? አይጥ ሞቷን ስትሻ ሄዳ ታሸታለች። የድመት አፍንጫ ይሏል። እንደ ቀላል ነገር እኮ ለጥፈው እኮ የሄዱት። አይ እነዚህ ሰዎች የአቶ ክብረትን ጨካኝነት ያለማወቃቸውን አዲስ ሰራተኛ ቢሆኑ ነው። ምንድን ነው የሚሻለን ግን? አሁን እንደው አቶ ክብረትን እኮ ቢለበልቧቸው ኖሮ እንደዚህ አይነት ጨካኝና አረመኔ ሰው መሆናቸውን ቢያውቁ ኖሮ እኮ እንኳን እዚህ መተው ሊለጥፈው ከቤታቸውን ባልወጡ ነበረ። ለአቶ ክብረት ማንም ይነግረው? መጀመሪያ ይዋንታ አይደለ ራስህ ትነግሯለህ። አዎ አላደርግም። እንዴ ከሌላ ሰው እኮ ከሰሙ ሁለታችንንም ከስራ ነው የሚያፈናቅል። ኧረ ይገለናል፣ ኧረ ይገሉናል። ሁለታችንም ሄደን ስልክ ደውለን ብንነግር ይሻላል፣ ሳይገለን ብንተርፍ ይሻላል። ተው እንደው ይሻላል። ሰላም ነው ሳሚ? ሰላም ነው። እንዴት ነህ? አለን አለን። እንዴት ነው ውሎ? አሪፍ ነው። አሪፍ ነው፣ ሁሉ ነገር አሪፍ ነው። ያስየርክበት ነገር እንዴት ነው? ተሳካ እንዴ? አሪፍ ነው። ባቀድነው መስመር እየሄደ ነው። እንደው ወንድሜ እንደው ይህችን ነገር እንደው ተዋት ብለህ እምቢ አሻፈረኝ ብለህ በግትርነት ቀጠልክበት አይደል? ምን እያልከኝ ነው? ፋይላቸው እስካሁን ድረስ ተደበስብሶ በሕግ ፊት ባለመቅረቡ ይቆጨኛል እያልኩ ጭራሽ ተው ትለኛለህ? እነዚህ ሰዎች እስካሁን ተጠያቂ ሳይሆኑ የቆዩት አንተ እስክትመጣ እየተጠበቀ ይመስልሃል? ተው ወንድም አለ፣ ተው ሸመነ፣ ተው ግን ተው። እንደው ለልጆች ስትል እንደው ለባለቤት ስትል ኖርላቸው። እጃቸው ረጅም ነው፣ ያጠቀዋል። በተለይ አቶ ክብረት ከባድ ሰው። ይሄ ክብረት የሚባል ሰው እኮ የወሰደውን ብድር ከወሰደው ዓላማ ውጪ ማዋሉ ሳያንሰው ብድሩን መመለስ በሚገባው ሰዓት ላይ ሊመልስ ይቅርና ክፈል ሲባል የፍትህ ስርዓቱን በመጠምዘዝ ለፍትህ የቆሙትን በማሳደድ ድርብርብ ወንጀል የሰራ ሰው ነው። እና ይህንን ሁሉ እያወቅ ይህን ሁሉ እየተረዳ ይህ ሰውዬ እስካሁን በህግ ተጠያቂ ሳይሆን የቆየው ለምን ይመስልሃል? እጁ ረመጥ ነው፣ ይፋጃል። የማይገባበት ጉድጓድ የለም፣ አይለቅህም። ሊሆን ይችላል፣ ግን ለኔ በህግ ፊት ሁሉም ሰው እኩል ነው። ሁሉም እንስሳት እኩል ናቸው። አንዳንዶቹ ከሁሉም በላይ እኩል ናቸው ነው ያለው ጆርጅ ኦርዌል። አትሸወድ። እንደ አቶ ክብረት አይነት ሰዎች ደግሞ ከሁሉም ሰው በላይ እኩል ናቸው። እሱን አብረን እናያለን። በህይወት ካለ እናያለን። አቤት ጋሽ ክብረት ማለታችን ጋሽ ክብረት ማስረጃነት ስለምፈልገው በጥንቃቄ ቀጥሉና አስቀምጡ። እሺ እሺ ጋሽ ክብረት እሺ ምን አለ? አስቀምጡት ነው። እሺ ወይኔ ጉዴ!
ና በል ና። አቤት 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 ደግሞ እዛ ጋር ያኛውን ደግሞ አዎ፣ ቀስ እያልክ ቀስ ቀስ በል ሰውየው እንደሆነ አስቸጋሪ ሰውየው እኔ የምለው ሳምሶን፣ አንተ ባለህበት ቢሮ ውስጥ ይሄ ድፍረት እንዴት እኔ ላይ ሊፈጸም ቻለ? ኧረ አለቃ፣ አሁን ካንተ መስማቴ ይሄ ጨለማ አይንጋልኝ። ጨለማ አይደለም ቀን ነው። እሺ ይቅርታ፣ ይሄ ቀን አይንጋልኝ። ምን ሆናል አንተ? ለቀን አይንጋልኝ አይባልም። ይቅርታ፣ ምን ላድርግ? ሲጨንቀኝ ነው እኮ። እሺ ይሄ ቀን አይጨልምልኝ? ሁሉን ነገር አሁን ካንተ መስማቴ በእውነት ከተበደርኩት ገንዘብ ላይ እፍታውን የወሰድከው እኮ እንዲህ አይነት ጉዳዮች በአይነ ቁራኛ እንድትከታተልልኝ ነበር። እኔ ፊልድ እግሬ ሲወጣ ጠብቀው እንጂ እኔ ብኖር ይሄ ነገር አይፈጸምም ነበር። ይሄ ጨለማ አይንጋልኝ። እንዴት እኔ ላይ? እኔም ገርሞኛል አለቃ። አንተ እኮ ማለት የሀገር እድገት ሞተር፣ የልማት ማፋጠኛ ጄኔሬተር እኮ ማለት ነው። ግን አሁን ያው ምንድን ነው መፍትሄው? ነው ከባለሙያዎች ጋር ትከሻ ለትከሻ ሳንለካካ አንተ በቀጥታ ሄደ አለቃውን አነጋግር። አለቃውን ቢቢልስ? አለቃውን ቢ ካለ ደግሞ አለቃው ጋር እንሄዳለና። ያኛውም አለቃም ቢቢል ማለቴ እርግጣው ልክ እኮ ነህ። ወደ አለቃው እንሄዳለን፣ እሱም ቢቢል ወደ እሱ ደግሞ አለቃ እንሄዳለን። በቃ ካለቃ ወደ አለቃ አበቃ። እንዴ የሚገርም ሀሳብ ነው ያወጣው። ይህን ጉዳይ በቀጥታ የያዘው ማን ነው? ሸለመኗ እንደ ቁንጫ ሰው አናት ላይ ፊት የሚል አባደፋር። ፎቶ አለህ? አዎ። ዛሬ ማታ እንደምንም ብለህ ቀጥረህ አገኘው።
ወይኔ ጉዴ! የምን ጉድ ነው? ምን አይተህ ነው ወይኔ ጉድ የምትለው? ሰዓቴን ሳየው ለካ ሰዓቱ መሽቷል። እንደሱ አትልም እንዴ? እኔ ደግሞ ምን አይተው ነው ብዬ ተመስገን። እኔ የምልህ ለምን በራይድ አንሄድም? አንተን ወደ ቤት ሸኝቼ እኔም በዛው ወደ ቤት እገባለሁ። ምን አየሩም አሪፍ ነው፣ መንገዱም ሂዱብኝ ወክ አድርጉብኝ ይላል። ትንሽ ወክ አድርገን ራይድ እንጠራለን። ይሻላል ብለህ ነው? አዎ ምን ችግር አለ? እዛ ካልክ ና ይሁን። እሺ ምን ነው ተጨናነቅ? ሰላም አይደለም? አይ ሰላም ነው። እንደው ከልጅነቴ ጀምሮ የጨለማ ፎቢያ ስላለብኝ ለዚያ ነው። የጨለማ ፎቢያ ካለብህ ታዲያ ለምንድን ነው ቅድም በራይድ ወደ ቤታችን አንሄድ? እኔ የጨለማ ፎቢያ አለብኝ አልኩ እንጂ የሰፈር ፎቢያ አለብኝ አልኩ እንዴ? አልገባኝም። በራይድ ብንሄድ በአይሮፕላን እዚህም ሰፈር ጨለማ እኛም ሰፈር ጨለማ እናውጣለን። እኔ ምነው አንተ ግን የምን ፎቢያ አለብህ? ፎቢያ እንኳን አይደለም፣ ግን የልብ ጓደኛ መስለው ነፍሴን አሳልፈው የሚሰጡ ሰዎች ነፍሴን ይሸቅቋታል። ምን እያልክ ነው? አይ ማለት ምን የሰማው ነገር አለ ያየኸው? አልገባኝ። አንተንማ ምን በወጣኝ ጓዴ፣ ሌሎችን አልኩ እንጂ እንደሱ ነው የሚባለው። በነገራችን ላይ ይሄ መንገድ በጣም ረጅም ነው። ለምን በአቋራጭ ውስጡን አንሄድም እንዴ? ቅድም የጨለማ ፎቢያ አለብኝ አላልኩም እንዴ? ኧረ ብርሃን ካለው ጨለማ አንደኛውን የጨላለመው ጨለማ ይሻለኛል። እኔ ደግሞ ምን ያደርገኛል ወይስ ምን ያስደርገኛል ብለህ አስበህ ነው ብዬ እኮ። የጨለማ ፎቢያ አለብኝ ብለህ ሌላ ጨለማ መምረጥ ገርሞኝ ነው እንጂ ሌላማ ምን አስባለሁ። እንደተመቸህ እንግዲህ ሜዳውን ፈረሱም ያውልህ የሚገባውን ነገር ትፈጽማለህ። ይሻለኝ። ቆይ ደግሞ አብሬ ልምጣና ማን እንደሆንኩ እንዲያውቅ ኑዛዜውን እቀበለዋለሁ። ና እንሂድ። ወይኔ ተበልቻለሁ። የላችሁማ አግተን እናስወግደዋለን አልነበር እንዴ ያሉት? እንዴ እነዚህ ሰዎች ከሩቅ ምን አድርገውት ነው እንደዚህ ጨርቁን ጥሉብን ያለው እንዳበደ ሰው? የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ጨለማ የመጨረሻ ይሁን አለቃ። ምንም አልነገርኩትም። አንተ ካልነገርከው ታዲያ እንዴት ድንገት ጮሆ ሮጦ አመለጠን? አንተ ቀጣፊ ውሸት! ኧረ በዛ! ኧረ እኔ እኮ እንደው እናንተ እኮ ነው ያላችሁት እኮ ነው የመሰለኝ። ይህችን ይወዳል ክብረት። ጭራሽ በእጄ ውስጥ የገባውን አይጥ ነው እኔ የምለቀው በለው። ድንገት እኮ ነው ከአጠገቤ ብን ብሎ የሮጠው። እኔ የማውቀው ነገር የለም አለቃ። የዚህ ሰውዬ ለአንድ ቀን መኖር ምን ያህል ችግር እንደሚፈጥርብን እያወቅ እንዴት ታስመልጠዋለህ? እኔ እንደውም እኮ እናንተ እንትን ያላችሁት ነው የመሰለኝ። እኔ የማውቀው ነገር የለም። እኔ ላይ ተጨማሪ ስራ ጨመርክብኝ እንጂ ዛሬ አመለጠ ማለት ነገ በህይወት ይኖራታል ማለት አይደለም በለው። የሚገርም ነው። ዘንድሮ ማንን ማመን እንዳለብኝ ግራ ግብት ነው ያለኝ። ፈጣሪ ትረፍ ሲለኝ ስልኬን እዛ ሆቴል ውስጥ ባረሳኩ ይሄኔ በህይወት አታገኘኝም ነበር።
የሚገርመው ስልክህን የረሳበት ሳይሆን መርሳትን ያስታወስክበት ቅስፈት እኮ ነው። ፈጣሪ ትረት ሲለኝ። ለማንኛውም ሳምሶን የሆነውን በሙሉ እንዳወቅ ፈጽሞ ማወቅ የለበትም። ለተጨማሪ መረጃዎች ሊያግዘን ስለሚችል ወንጀለኛውን በቁጥጥር ስር ለማድረግ በምንሄድበት መንገድ ወደ አቅጣጫው ሊመራን ይችላል። አዎ እኔም ልክ እንዳንተ ላደርግ ነው የፈለግኩት። የሆዴን በሆዴ ይዤ ሳምሶንን ከበፊቱ የበለጠ ጓደኛ ያደርገዋለሁ። ጥሩ ዘይዳል። በተረፈ የእውነት መንገድ ረዥም ነው። ወደ ስኬት ለመቅረብ ፈተናዎች ቢጸኑም እንዳትቆም። እንዴ ስማ፣ እኔ ብተዋቸውስ እነሱ መች ይለቁኛል? ከዚህ በኋላማ ነገሩን ከፍጻሜ ሳላደርስ ምንም አይነት እንቅልፍ አይኖረኝም። በጣም ጥሩ። ለማንኛውም በሚያስፈልገው ነገር ሁሉ ከጎን ነን። አመሰግናለሁ። ጥሩ፣ መልካም ጊዜ። ጓንጉል 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 ጉዴ ጓንጉል ኧረ ጉዴ ኧረ ጉዴ ኧረ ጓንጉል የለም። ወይኔ ወይኔ አደንዝዞኝ እሱን ገሎት ሄዷል ማለት ነው። ወይኔ ወረቀቱን ይዘውት ሄዷል እኮ። ወይኔ እንዴት ልሆን ነው? ምን ውስጥ ልገባ ነው? ወይኔ ጉዴ ወይኔ ጉዴ ወይኔ ምን ነው እኔንም አብሮ በገደለኝ። አቶ ክብረትማ ይሄንን ካወቀ ወይኔ ያለቀልኝ ማለት ነው። በክብሪት አቀጣጥሎ የሚጨርሰኝ። አይ ቆይ ከዛ በፊት ወይስ ልደውልና ጉዴ ልወቀው። ወይኔ ጉዴ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበሉም። የደወሉላቸው ደንበኛ ጥሪ አይቀበሉም። አይ አምላኬ ሆይ አይ እየተገባለሁ። አምላኬ አንተ ነፍሴን ተቀበላት ተቀበላት። እንዴት ሆናለሁ ታዲያ? ውይ ውይ ምን ሆንክብኝ ወንድሜ? ግን ወንድሜ ክንዴን ሳልንተራስ ማስገድል ይመስላል? ወንድሜ አሌንታዬ ስለ እንዴት ብታስብ። ይቅርታ አድርግልኝ ወንድሜ፣ ድንገት እኮ ነው ያየሁት። መኪና ውስጥ ሆኖ ነው ያየኸው ወይስ በእግሩ ሲሄድ? ስለምንድን ነው የምታወራው? ምንድን ነው የተፈጠረው? ቆይ ምን ሆነሃል? አሁን በድንገት ነው ያየሁት እያልከኝ እዚሁ በዚሁ ትክደኛለህ? እኔ እኮ ስልኬን ኪሴ ውስጥ አለመኖሩን አየሁት እኮ ነው ያልኩህ። የምን ስልክ ነው የምታወራው? ድንገት ኪሴን ስዳበስ እኮ ኪሴ ውስጥ የለም። በቃ ሰው ሳያነሳው ለመድረስ ድንገት ትቼ እኮ ነው ፈትለክ ብዬ የሮጥኩት። ስልክ? አዎ ስልኬን ይዤ ስመለስ ደግሞ አንተ ቦታው ላይ አልነበርክም። እኔ እኮ ደግሞ እኮ እንዴ ብቻህን ስትሮጥ እኮ እንደ ወንድሜ ምን ሆኗል ብዬ እኮ አንተን ስከተልኩ ነው ገደል ውስጥ ልቅ ብዬ ገባሁት። ገደል ውስጥ ወደቅ? አዎ እኔን ወንድሜ እኔን ጠላት
ይሄ ደግሞ የተራዘመለት ብድር የመክፈያ ጊዜው ሲደርስ ከውስጥም ከውጭም የሰዎችን አፍ በገንዘብ በመዝጋት ከሰርኩ ብሎ የተዘጋው ድርጅት ፋይል ነው። እውነቱም ቢሆንስ? ወረቀት ላይ እውነት እንዲመስል ሆኖ ቢቀርብም ከ4 ወር በፊት አቶ ክብረት እዚህ ጋዜጣ ላይ የሰጠውን ቃለ ምልልስ ተመልከተው። የድርጅታችን የ9 ወር ገቢ ካለፈው ዓመት ጋር ሲነጻጸር በ2 እጥፍ ላቅ ያለ ነው ይላል። ይህ በተባለ በ3 ወር ውስጥ ደግሞ ድርጅቱ የሰራተኛ ደሞዝ መክፈል አቅቶት ተዘጋ ተባለና ፋይሉም የሚጠይቁ አንደበቶችም እንዲዘጉ መሯሯጥ ያዙ። የሚገርም ነገር ነው። እዳውን ያለበትን ብድር አለመክፈል በራሱ ከባድ ወንጀል ሆኖ ሳለ ከባልደረቦቻችን የቻለውን በጉቦ ሐቀኛ የሆኑትን ደግሞ ነፍስ ለማጥፋት መሯሯጥ እኮ ነው የበለጠ የሚያስገርመው። አንዴ ስህተት ውስጥ እስከ አንገቱ የተዘፈቀ ሰው ከስህተቱ ለመውጣት ሌላ ስህተት መስራቱ የተለመደ ነው። የተለመደው መንገድ በተለመደ ቁጥር እውነት ለሐሰት መንገድ እየለቀቀች ለእውነት የሚቆሙ ከጎናቸው ሰው እያጡ እየሸሹ ስለሚሄዱ ነገ ከዛሬ የበለጠ ስለሚሆን ሁሉም ሰው በሕግ ፊት እኩል እንደሆነ በተግባር ማሳየት መቻል አለብን። አይዞህ፣ በእኛ በኩል ሁሉንም ድጋፍ እናደርጋለን። መረጃዎቹንም በመሰብሰብ ሆነ የእናንተን ሰራተኞች በመጠበቅ ከወዲሁ ግዴታችን እንወጣለን። ጥሩ፣ መረጃዎቹን በደንብ ተመልከታቸውና ትሰጠኛለህ። ስለሱ አትጨነቅ። አሁን መረጃዎቹ አስተማማኝ ሰው እጅ ላይ ነው ያሉት። መልካም ቀን ይሁንልህ። መልካም። ለካ ስልኩን ረስቶ ነው እንደዚህ ሮጠ። አይደንቅህም አለቃ? እኔ እኮ የምለው ነው ስልኩን ረስቶ እንደዚህ ሮጠ። እንደኔ ፋብሪካውን ረስቶ ቢያውቅ እንዴት ሊሮጥ ነው? አለቃ ድንቄን ፋብሪካ አረፍቶ እኮ የመጣው ስልክ የረባ ቢሆን አይገርምኝም ነበር። እኔ እኮ አንተ ያስመለጥከው መስሎኝ እንደው በብስጭት አሰቃየው። እኔ ድንገት ዞር ስል ሽው ብሏል። ይሄ ጨለማ ይንጋልኝ ማለት ይሄ ቀን አይጨልምልኝ አለቃ። ከጎኔ እንደ ሽው ዞር ስል የለም። አቤት አሯሯጥ! ለሀገሩ እንደዚህ ቢሮጥ አለቃ ሙት ኢትዮጵያን ወርቅ በወርቅ ያረጋት ነበር። ግን እየተከታተልነው እንደነበረ አላወቀም አይደል? እሱቴ ኦሮ አለቃ ስልክ ውስጥ እኮ ሲሙን ሳይሆን ነፍስን የረሳው ይመስለው። ዋናውን ጉዳይ የሚይዘው አቶ ሸለማ ይባላል። ሸለማ ማለት ይሄ ነው። ከሱ ጋርም ነው በጋራ ምሰሪው። ሚስጥር ይጠበቅ፣ ለእውነታም ታመኝ፣ ለቃል ኪዳንሽም ጽኚ። እንዴ ሰው በግድ ሞቱን እንዲህ ይናፍቃል? የምን ሞት እንዴ አለቃ? አሁን በጎ ነገር ተጫውተን ሞትን ምን አመጣው? ያንን የሞት ትራፊ ዛሬ ማታ ለራት ቅጠረውና አገኘው። አይመቸኝም ቢለኝስ? ለምንድን ነው አይመቸኝም የሚለው? ያው ድንገት ለጥንቃቄ ብዬ ነው። ለራት ካልመጣ ለቀብር መምጣቱ አይቀርም። ማለት የማን ቀብር? ደውለህ ቅጠረው። ካልመጣ ለቀብር ሲመጣ አንድ ጉድጓድ ውስጥ አብሬ ቀብራቸዋለሁ። ዛሬ ማታ ለራት ቅጠረውና አገኘው። አይመቸኝም ቢለኝስ? ለምንድን ነው አይመቸኝም የሚለው? ያው ድንገት ለጥንቃቄ ብዬ ነው። ለራት ካልመጣ ለቀብር መምጣቱ አይቀርም። ማለት የማን ቀብር? ደውለህ ቅጠረው። ካልመጣ ለቀብር ሲመጣ አንድ ጉድጓድ ውስጥ አብሬ ቀብራቸዋለሁ። ሄሎ ሄሎ፣ ልጃችን እንዴት ነች? ኧረ ብሶባታል። የሚይዘው የምጨብጠው ባጣ ነው የደወልኩልህ።
አይዞሽ፣ ይሄን ስብሰባ እንደጨረስኩኝ እመጣለሁ። ፈጣሪም ጨከነብን። ተይ፣ እንደሱ አይባልም። የፈጣሪ ታምር መች እንደሚሆን አይታወቅም። ልጄ ከሞተሽ በኋላ ምን ሊያደርግልኝ? እሺ በቃ መጣሁ፣ ተረጋጊ። በሞትና በህይወት መካከል ያለች ልጅ ታቅፌ እንዴት ነው የምረጋጋው? ግን አንተ ምን አይነት ጨካኝና አረመኔ ሰው ነህ? እኔም አንተን ሰው ነህ ብዬ መደወል። ሁሌ ተረጋጊ ነው፣ ሁሌ ተስፋ ብቻ ነው። ያለንበት ችግርና ፈተና ይገባኛል። ሄሎ፣ ፈረንሳይ። ሌላስ ምን አዲስ ነገር አለ? አለቃዬ አቶ ረታ ከሚባለው የነ ሳምሶን አለቃ ጋር ዛሬም በስልክ ሲያወሩ ነበረ። ስለ እኔ ነው የሚያወሩት ይመስለኛል። ምንድን ይመስለኛል ማለት? የፈለገውን ያህል ሀብት የፈለገውን ያህል ኔትወርክ ቢኖረው ማንም ሰው ከህግ በላይ መሆን አይችልም። ብድሩን በወቅቱ መክፈል ሲያቅተው ጭራሽ ለምን ክፈል ተብዬ ተጠየቅኩ ብሎ ሰዎቹን እስከ መቼ ነው ሲያሳድዳቸው የሚዘልቀው? ምናምን እያሉ ሲያወሩ ስለ እርሶ ነው ብዬ ገመትኩ። ማንም ሰው ከህግ በላይ መሆን አይችልም አሉ? አዎ። ታያቸው፣ ሁሉም በህግ ፊት እኩል ነው። የሁሌ የዘውትር መዝሙራቸው ነው። ግን አንድ ቀን ተሳክቶላቸው አያውቅም። ጋሼ ከእርሶ ባላቅም የአሁኑ ግን አያያዛቸው ጫን ያለ ይመስለኛል። አይዞሽ አትስኪ። እኔም ጉዳዩ ጫን እንዳለ ተረድቼው ጫን አድርጌ ነው ያዝኩት። ሌላው ደግሞ ያልነገርኩት የኛ አለቃ አቶ ነጉ ከአንድ በጣም ወሳኝ ሰው ጋር ቀጠሮ ይዘዋል። ማን እንደሆነ ደርሰሽበታል? ስገምት ያለቃ ይመስለኛል። አወቅኩት። ከእውነቱ ጋር ነው? አቶ እውነቱ። መቼ እንደተከታተሩ አውቀሻል? ነገ ምሳ ሰዓት አካባቢ ነው ሲባባሉ የሰማሁት። ጠቃሚ መረጃ ነው። ከዚህ በፊትም በሚቀርባቸው ሰዎች ለበዓል እያልኩ ስልክለት አሻፈሬም ብሎ መልሶልኛል። እንደሰማሁት እውነቱ እንደ ስሙ እውነተኛ ለመሆን የሚፈልግ ግትር ሰው መሰለኝ። አሁን እንኳን ከድሮ ጥንካሬው ጋር አብሮ አይመስለኝም። እንዴት? ብቸኛ ሴት ልጁ ታማ ለሕክምና ወደ ውጭ ሀገር ሄዳ መታከም አለባት ተብሏል። ሰማዩ ተደፍቶበታል። ከሚገባው በላይ ጭንቀት ውስጥ ነው። እሱንማ ሰምቼ ለልጅ መታከሚያ የሆነ ብዬ ቼክ ብሰጠው ይሄ የነገ ወጥመድህን የሆነውን ቼክህን ከምቀበል ኮቴን አንጥፌ ብለምን ይሻለኛል ብሎ እኮ መለሰኝ። የልጅህን መታመም ስሰማ በእውነቱ ልቤ በጣም ነው የተነካው። ለመልካም ምኞት እጅግ በጣም አመሰግናለሁ። አይ ምንም አይደለም። ቆይ የፈለከውን ያህል ጻፍና ውሰደው። ይቅርታ፣ አያስፈልግም። ግድ የለህም። ልጅን ታሳክምበትና ቀስ ብለህ ትመልስልኛለህ። ኧረ እኔ ይሄን ያህል ብር የመክፈል አቅሙም የለኝም። እርግጥ ነው ብር የለህም፣ ግን ብር ባይኖርህም ስልጣንን ተጠቅመህ እኔ ላይ የተነሱትን ክሶች፣ ችግሮች ሁሉ ካስወገድክልኝ እኔ ደግሞ ብድሩን እሰርዝልሃለሁ። የልጄን ህመም ተንተርሰ በእኔ ለመጠቀም ነው እዚህ ድረስ የመጣው? ሰውዬ ያዝ፣ እሺ ውጣልኝ። ግድ የለህም፣ ጻፍና ውሰድ። ልጅን አሳክምበት። ውጣልኝ አልክ፣ በቃ ውጣልኝ። አቶ ክብረት ከእርሶ ባላቅም ግን የአካሄድ ችግር ያለ ይመስለኛል። የአካሄድ ችግር ስትይ? ጅብን ሲወጉት አህያን ተጠግቶ ነው የሚባለውን ተረት መተግበር ጥሩ መላ ይመስለኛል። እስቲ ዘርዘር አድርጊው። በልጃቸው ህመም ምክንያት አቶ እውነቱ ከባለቤታቸው ጋር ግጭት ውስጥ ስለገቡ ባለቤታቸው በዚህ ሰዓት ገንዘብ የሚሰጣት ሰው ካገኘች ከሰይጣንም የምትቀበልበት ደረጃ ላይ ስለደረሰች አቶ እውነቱን በሷ ምክንያት ማጥመድ እንችላለን። ለዚህ ወርቅ ሀሳብ ተጨማሪ ክፍያ ይኖርሻል። ልክ ነሽ። ጥሩ ሀሳብ ነው። ስሜት ጥሩ አይደለም። ባዩን ግባና ረፍት አድርግ። ስብሰባውን ለሌላ ጊዜ እናዙሮ። እንግዶች ቀጥረን፣ በዛ ላይ ደግሞ ልጁ ምርመራው ምን ላይ እንደደረሰ ባጭሩ ሰምተን እንሄዳለን። እኔ የምልህ የልጁ ስም ማን ነው? ሸለማ ይባላል።
ይገርማል። እንዴት ያለ ባለሙያ መሰለ። አይ እነ ክብረትን አላወቃቸው። በዛም በዚህም ብለው በጥቅም እንዳይደልሉት መጠንቀቅ አለበት። በሱ ምንም ስጋት አይግባ። እናንተ ከኔ ጋር ተባበሩ እንጂ አቶ ክብረትንና ግብረ አበሮቹን በሕግ ፊት አቁሜ ብሞት እንኳን አይቆጨኝም ብሎ ቆርጦ የተነሳ ሰው። እስቲ እንዴ ግቡ። እህቴ ይቅርታ አድርግልኝ። ቅድም ስቅስቅ ብለሽ እያለቀሽ አይቼ ነው የተከተልኩሽ። ወይ አለቀስኩኝ እንዴ? አልታወቀኝ። ለቅሶሽ በጣም ነው እኔን የሚያሳዝነኝ። ምን ገጥሞሽ ነው? ይቅረብሽ። ጉዳዩ ረጅምና ውስብስብ ነው። ግድ የለሽም ንገሪኝ። ፈጣሪ በምክንያት ይሆናል ያገናኘን። አይዞሽ፣ አንድ ልክ እንዳንቺ የተቸገሩትን መርዳት የሚፈልግ አንድ የቅርብ ዘመድ የሆነ ሰው አለ። ችግርሽን ነግረውና ለልጅሽ ሕክምና የሚሆን ከቻለ ሙሉውን ካልቻለም ቢያንስ የቻለውን ያክል እንዲረዳሽ። እኔ በዚህ ሰዓት ቀልድ አልወድም። በችግሬም የሚቀልድ ሰው አልፈልግም። ኧረ የምን ቀልድ! እንደውም አሁን ብንሄድ ቢሮ እናገኘዋለን። ልመንሽ? ፈጣሪ ሳንቀጣጠር አገናኝቶን ነይ እንሂድ። ድንገት መሰለሽ እንጂ እሱ አስቦ አልሞ አቅዶ እኮ ነው አንቺን ያገኘሽ። ቢሆንም እሱ የአምላክ ስጦታዬ ነው። ለኔ ቼክ እጅ መንሻ ሰጥቶ ስልጣኔን ተጠቅሜ ወንጀሉን እንድደብቅለት ይፈልጋል። ልጄን ለማሳከም ብር የሰጠኝ ሰው እኮ ነው።
ወደህ ነው የፈለገውን ታደርጋለህ። ቼኩ ሲሰጥሽ እኮ ፎቶ አንስቶ ልኮልኛል። እሳይ ደግ አረገ። እንኳን ለጭንቀቴ ብቻ ደረሰልኝ። አይደለም ፎቶ ማንሳት፣ ፎቶዬን በባነር አድርጎ በየአደባባዩ ቢለጥፈው እንኳን ግድ አይሰጠኝም። ወይ ጣጣ! እባክሽ መልሽለት። ብሩን ልመልስለት? ሌላ ተጨማሪ ሊሰጠኝ ተቀጣጥረናል። ዛሬ ሄጄ አመጣለሁ። እኔ የምልህ ግን አንተ ይህንን ንጹህ ሰው አይደለም ወንጀል ግደል ቢልህ እንኳን ትገድላለህ። አላደርገውም። አታደርገውም? ካላደረግከው ይችን አንድ ልጄን እንደገደልካት ነው የምቆጥረው። አንቺ እኮ ሰውዬውን አላወቅሽው። ክብረት ማለት እኮ ምንም ይሁን እሱ ነው በችግራችን የደረሰልን። ትሰማኛለህ? የምልህን የማታደርግ ከሆነ ትዳርህም ያበቃለታል። እንለያያለን። ወይኔ ልጄ፣ ወይኔ ልጄ፣ ምን ላድርግሽ? ምንድን ነው የማየው? የእውነቱ ባለቤት ከአቶ ክብረ ጉቦ ስትቀበል የሚያሳይ ነው። ሌላ ምን ሊሆን ይችላል? እውነቱ? አዎ እውነቱ፣ ያለ እውነት የቆመ የምትለው እውነቱ። ማንን ነው ማመን የሚቻለው? ከማንስ ጋር ነው መስራት የሚቻለው? ሁሉም ሰው እንደ እውነቱ ነው ማለት አይቻልም። አይዞህ፣ እኛም አለን። ደሞ ሲደውል አያፍርም? እንደለመደው ሀቅ፣ ፍትህ፣ እውነት እያለ ሊያጃጅለን እኮ ነው። እንደዚህ አይነቱ ሰው በጊዜ ካልተነገረው በኋላ አደጋው ብዙ ነው። እንዲሁም ፎቶ ላኪልኝ፣ እልክለታለሁ። እኔ የምልህ አንተ የምትለኝ አቶ በእውነቱን ታውቀዋለህ? በመጠኑ። ምን አይነት ሰው? ያው እንደ ስሙ እውነተኛ ሰው ነው። ባለቤቱን ታውቃታለህ? አዎ፣ አልፎ አልፎ ቤታቸው ሄዳለሁ። ግን ምን ነው ሰው ማመን ቀበሮ ማለት ቀበሮ እንድን ወዲያ የሆነ ውስብስብ ነገር የምታወራው? እንዴ የምን ፎቶ ነው? የአቶ እውነቱ ባለቤት ከአቶ ክብረት ጉቦ ስትቀበል ልበልህ እንዴ? ቆይ ዮዲት፣ እኔ የምልሽ ቆይ ይሄ ፎቶ እንዴት አንቺ ጋር ሊገባ ቻለ? ዋና ስራዋ መረጃ መሰብሰብን የሆነችን ሴት መረጃ ከየት አመጣች ተብሎ ይጠየቃል። ያውም ከእንዳንተ አይነት መረጃ ከሚያቅሰው። ቆይ አቶ ክብረት ይሄንን ፎቶ እንዴት ሊሰጥሽ ቻለ? ስታስበው አቶ ክብረት ጋር መረጃ ለመሰብሰብ ተመድቤ ከአቶ ክብረት እጅ መረጃ መቀበል መፍሱዝ እመስልሃለሁ? ቀሻ እኔ እኮ ፎቶሾፕ ነው ብለህ ታረጋጋኛለህ ብዬ እኮ ነበር የደወልኩት። ምን ነው በሆነ እና ምን ተሻለ? ውስጣችንን በደንብ እስክናጠራ ድረስ ለጊዜው አቶ ክብረት ላይ የጀመርነው ምርመራ ይኸውልህ፣ እንኳን ማዕከላችን እንደዚህ አይነት ሰው ኖሮ ቀርቶ አቶ ክብረት ራሱ ከባድ ሰው ስለሆነ በቃ ምርመራችንን ማቆም ነው ያለብን። አዎ እንደሱ ነው የሚሻለው። የሚገርም ነበር። በአንድ ቼክ እኮ ነው ብትንትናቸውን ያወጣለን። ከዚህ በኋላማ በመካከላቸው መተማመን ስለጠፋ በጋራ የሚሰሩ አይመስለኝም። እንደ
የባቢሎን ግንብ ነው ቋንቋቸውን የደበላለቅንባት። ቀደመ ፎቶውን ሳሳየው ሚስቱን ከሌላ ወንድ ጋር አያት ደንግጦ የኔ አለቃስ ብትል ፎቶውን ሳሳየው ፌንት ሰርቶ ውሃ ረጭቼው ነው። ወይ ዛሬ ሰራንላቸው፣ ሰርተንላቸው። በእናታችሁ ጠጡ፣ በእናታችሁ። ሄሎ፣ ዌልካም ዌልካም። በመጨረሻም ታገልኩ፣ ግን አልቻልኩም። አይ ቀድሞም ነግሬ ነበር። በዚህ ስራ አሸናፊና ተሸናፊ መሸናነፍ የሚባል ነገር የለም። ዊን ዊን ነው። ብትዘገይም እንኳን ደህና መጣህ። በልጄ ጤናና በትዳር የመጣብኝ እናም ይኸው ሰተት ብዬ ቤት ድረስ መጣሁ። በእውነት ደስ የሚል ዜና ነው። ከዚህ በኋላ አንድ ቲም ሆነን እንሰራለን። አሁንማ ከአንተ ጋር ከመስራት ውጭ ምን አማራጭ አለኝ? የቼኩ ፎቶ የሥራ ባልደረቦቼ እጅ ገብቶ ይኸው አይን ላፈር ብለውኛል። አይዞህ፣ ሁለታችን ተጣምረን እነሱ ይከብዱናል ብለህ ነው? እውነትን? በነገር ላይ ባለቤት የምትታቀሪውን ክፍያ ወስዳለች። እሺ፣ አሁን ከኔ ምንድን ነው የምትፈልገው? የምፈልገው ያው ባለፈው የነገርኩህ ስልጣንህን የሚፈቅደውንና በስልጣንህ ባለው ተሰሚነት ተጠቅመህ እኔ ላይ የተደረደሩ ክሶችን የውሃ ሽታ ሆነው እንዲቀሩ ማድረግ ነው። እችላለሁ፣ ግን እኔም ከአንተ አንድ ነገር እፈልጋለሁ። አያሳስብህ። ገንዘብ ከሆነ አያሳስብህ። ገንዘብ አይደለም። ይኸውልህ የምሰራውን ስራና በዙሪያ ያሉ ሰዎችን ለመምረጥ ያመቸኝ ዘንድ የሰራቸውን ወንጀሎች ሁሉ ይዘልኝ እንድትመጣልኝ እፈልጋለሁ። እሱማ የግድ ነው። ይህን ካላደረግኩማ በሽታውን ደብቄ አክሙኝ ማለት ነው። ጥሩ። ከስራ ሰዓት ውጪ ከአስፈላጊ ዶክመንቶች ጋር እኔ ቢሮ እንገናኝ። እችላለሁ። ለሚስጥራዊነቱ ሲባል ሌላ ሰው ባታስከትል ደስ ይለኛል። ክብሪት እኮ ነኝ። ከማን ጋር የት መሄድ እንዳለብኝ ጠንቅቄ ያውቃል። ጥሩ። እሺ። ይሄ ብድሩን ላለመመለስ ብዬ ድርጅቱ ከስሯል የሚል ያቀረብኩት ሰነድ ነው። ይሄ ደግሞ የወሰደውን ብር ከወሰደው ዓላማ ውጪ ነው ያዋለው በሚል የቀረበብኝ ክስ ነው። ክሱ ግን እውነት ነው አይደል? አዎ፣ እኔ እኮ ተበድሬ ለተበደርኩበት ዓላማ ውዬ አላውቅም። እኔ ምለው እንዲሁ ወንጀሉ ግን አልመሰለኝም። ገና ምኑን ሰማህና? በጣም ብዙ ክስ እኮ ነው ያለው። እያንዳንዱን ነገር በሚገባ አስወግደህልኝ እኔ ደግሞ የሰጠውን ብድር በሙሉ አጸለዋለሁ። እንዴት እዚህ መሆናችንን አወቃችሁ? ደግሞስ ሁለታችሁ ተጣልታችሁ አልነበረም እንዴ? እዚህ መሆንንማ ወፏ ነገረችን። ይህ ፎቶ ትመለከተዋል። በፎቶ የተጀመረው ችግር በፎቶ ተፈቷል። እድሜ ለፎቶ አንሶቹ ለነ ፓፒዮ። ቆይ ከይቅርታ ጋር ለጥያቄ ስለሚፈለጉ ወደ ፖሊስ ጣቢያ ነው የምንሄደው።